ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ የቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ ህልበት ነው ይዤላችሁ የመጣሁት። ቆንጆ አድርገን ዛሬ ህልበትን እንሰራለን። ያው ይሄንን ቪዲዮ በምሰራበት ሰዓት ጾም ስለሆነ እንደ አማራጭ ደግሞ እንዲሆናችሁ ብዬ ዛሬ ህልበት ነው ይዤ የመጣሁት። በጣም የሚጣፍጥ ቀለል ያለ ስራ ነው። ትወዱታላችሁም ብዬ አስባለሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። ስራዬ ከተመቻችሁ ሁላችሁም ላይክ አድርጋችሁ አበረታቱኝ፣ ስራዬ ሰዎች ዘንድ እንዲደርስልኝ ማለት ነው። አመሰግናለሁ። አሁን እዚህ ጋር በእነዚህ በመለኪያዎች ነው ያመጣሁት። ግን በመለኪያ ከሰፈራችሁት አንድ የሻይ ሲኒ ባቄላ የተከካው ማለት ነው። እንዲሁም ምስር ደግሞ ግማሽ የሻይ ሲኒና ሩብ የሻይ ሲኒ ደግሞ አብሽ ነው የምታደርጉት። ሶስቱንም በደንብ አድርገን አጥበን እንዘፈዝፋቸዋለን። ድግምግም አርጋችሁ በደንብ እጠቡት። ውስጡ ያለው አዋራው በደንብ እንዲወጣ ለቅመን ማጠብ ያው ግዴታችን ነው። ይኸው እኔ በደንብ አድርጌ ይኸው እያጠብኩት ነው። ይኸው አጥቤው ሁሉን ነገር ጨርሼ አምጥቼው ከዛ ውሃ ጨመርኩኝና ሁሉንም እንደዚህ ከድነን እናሳድረዋለን። አንድ ሌሊት ማለት ነው። ማታ ካደረግነው ለጠዋት ነው ምንሰራው። ይኸው በማግስቱ እንደዚህ ሁሉም ነገር ደብል ደብል ሆኖ እንደዚህ ነፍቶልናል። አሁን በደንብ አድርገን አለቅልቀን ደግሞ እናጥበውና ነው የምንፈጨው። ይኸው እንደዚህ ማጥለያ ላይ አድርጌዋለሁ። እሱ ላይ እያደረግን በደንብ አድርገን አለቅልቀን ማጠብ። እንዲሁም ደግሞ ምስሩንም አደረግኩት። ይሄ አሁን የዛሬ የምሰራው በጣም ለብዙ ሰው መሆን የሚችል ነው። ማለት ለአራት ለአምስት ሰው መሆን ይችላል። ብዙ ነው የሚሆነው እና ቀነስ ቀነስ አድርጋችሁ ትንሽ መስራት ይቻላል። ይኸው ደጋግሜ አጥቤ ሶስቱንም አንድ ላይ አድርጌ ይዤው መጥቻለሁ። አሁን መፍጫ ውስጥ እናደርግና ንጹህ ውሃ ጨምረን እንፈጨዋለን። ይኸው አንድ ብርጭቆ የሚያክል ውሃ ጨምሬ አሁን ፈጨዋለሁ። ይሄኛው መፍጫዬ ብዙ አልፈጭም ብሎ አስቸገረኝና መፍጫ ቀይሬ እንግዲህ መፍጨቴ ግድ ነው። በመሀል እየሞከርኩት ነው፣ ግን ብዙ እንደምፈልገው አልፈጨልኝም። ከዛ ወደዚችኛዋ እቃዬ በግማሽ በግማሽ አድርጌ እንደዚህ ጨምሬ እየፈጨሁት ነው። ይኸው እዚችኛዋ ላይ ቆንጆ ሆኖ ስለፈጨልኝ አሁን ደቀቅ ብሎልኛል። ይኸው እንደዚህ ቆንጆ ሆኖ ስለተፈጨ አሁን እንሰራዋለን። እዚህ ጋር አንድ ብርጭቆ የሚያክል ውሃ ጨምሬ ትንሽ ጨው አደረግኩበት። ከዛ እጃችንን ሳናሳርፍ እያማሰልን እናበስለዋለን። መፍጫችሁ ቆንጆ ከሆነ በደንብ አድርጋችሁ አልሙና ፍጮት፣ ቆንጆ እንዲሆን ማለት ነው ውጤቱ። የተፈጨውም እህሉ አለ፣ ከገበያም ገዝቶ መስራት ይቻላል። ግን እቤታችን ደግሞ ባሉት ነገሮች ደግሞ እንደዚህ አድርገን መጥነን መስራት እንችላለን በሚለው ነው እኔ እንግዲህ እቤት ውስጥ ባሉ ነገሮች ይዤላችሁ የመጣሁት። ያው ቆንጆ ሆኖ እየበሰለ ነው። ያው ጥሩ ሆኖ እየተንተከተከ ነው። ያው እንደዚህ አድርጌ አንተክትኬዋለሁ። ቆንጆ ሆኖ በስሎልናል። አሁን እሳቴን አጥፍቼዋለሁ። ከዛ እንደዚህ እቃ ላይ የምናደርግበት እቃ ላይ ትንሽ በረድ ካለልኝ በኋላ እንደዚህ እቃ ላይ ያደረግኩት ገለበጥኩት። በዚህ አድርገን አስቀምጠን ሌላውን ስራ እንሰራለን። ግን በደንብ መብረድ አለበት። ያው ህልበት ቀዝቃዛ ስለሆነ የሚበላው ለዛ ነው። በደንብ መብረድ አለበት። አሁን ከድነን እናስቀምጠዋለን። ያው እሱን አስቀምጬ ደግሞ ከዛ የሚያባላንን ስጎ ደግሞ እዚህ ጋር እንሰራለን። እዚህ ጋር 2 ሽንኩርት እንደዚህ ከትፌ አድቅቄ አምጥቻለሁ። እሱን አቁላልተን ቆንጆ ስጎ እንሰራለን።
ከዛ ይሄን ያህል ከተቆላላልን በኋላ ዘይት ጨመርኩበት። ዘይቱ የበዛ ይመስላል እንጂ ከለሩ ደመቅ ያለ ስለሆነ ነው እንጂ አልበዛም ዘይቱ። አሁን እዚህ ጋር ነጭ ሽንኩርት የተላመ ጨምሬበታለሁ። ካላችሁ ዝንጅብልም ጨምሩበት። እኔ ዝንጅብል ስለሌለኝ አልጨመርኩበትም። ጣዕሙን በደንብ ያጣፍጠዋል። ከዛ ቲማቲም እዚህ ጋር 2 ቲማቲም እንደዚህ አድቅቄ ፈጭቼ እሱን ጨምሬበታለሁ። አንድ ላይ ከሽንኩርቱ ጋር እናቁላለዋለን እንደዚህ። በመሃል እንግዲህ እየከደንን ቆንጆ አድርገን እናበስለዋለን። አሁን እዚህ ጋር በርበሬ እየጨመርኩበት ነው። በርበሬው ባያንሰው ቆንጆ ነው። ትንሽ እኔ እንደውም ስላነሰኝ በርበሬ ጨምሬበታለሁ። ያው ቆንጆ ሆኖ በርበሬው እየተቁላላ ነው። ያው ስጎ ወሳኝነት አለው። ስጎ ቆንጆ ሲሆን በኋላ ላይ ህልበታችንን ያጣፍጥልናል። ከዛ እዚህ ጋር ኮረሪማ ትንሽ ጨመርኩበት፣ እንዲሁም ደግሞ ጨው ጨመርኩበት። ከዛ ውሃ እየጨመርኩበት ነው። የውሃ ጨምረን በደንብ ሆኖ እንዲተከተክ በርበሬው ቆንጆ ሆኖ ስለተቆላላልኝ የሚበቃኝን ያክል ውሃ እየጨመርኩበት ነው። ያው ቆንጆ ሆኖ ስለደረሰልን አንድ የትንሿ ማንኪያ መከለሻ ጨምሬበታለሁ። ያው መከለሻ ቃናውን ቆንጆ ስለሚያደርግልን ነው። ስጎ እንደምትፈልጉት እናንተ መስራት ትችላላችሁ። ይጣፍጥልኛል የምትሉትን ጨምራችሁ ቆንጆ ስጎ መስራት ማለት ነው። ያው ቆንጆ ሆኖ ስጎ ደርሶልናል። እሱን አስቀንጠን ደግሞ ህልበታችንን እንሰራለን። ያው ህልበቱ ግማሽ ቀን ያክል ነው ያስቀመጥኩት እኔ እና እንደዚህ ብርድ በደንብ ብሏል። ከዛ የምንፈልገውን ያክል እንቀንስና ከዛ ይሄንን እንመታና እንሰራለን። እንደዚህ በመምቻ ብንመታው ቆንጆ ነው የሚሆንልን። ትንሽ ውሃ እየጨመርን እንመታዋለን። በጣምም ቀጭን እንዳይሆንብን ውሃ አታብዙበት። በደንብ መመታት አለበት። አረፋ ነው በቃ የሚሆነው። መጨረሻ ላይ አረፋ ሆኖ ሙልት ነው የሚለው። ውጤቱ በጣም ነው ደስ የሚለው መጨረሻ ላይ ስትመለከቱት ማለት ነው። ይኸው በተመታ ቁጥር እየሞላ እና አረፋ እየሆነ ይሄዳል ማለት ነው። ቆንጆ ነው የሚሆነው። ይኸው በጣም ቆንጆ ሆኖ ተመቷል። አሁን ይበቃዋል። አሁን ስጓችንን እንግዲህ በቃ ላይ አድርገን ሁሉን ነገር አቅርበን ደግሞ ቀምሼ ያሳያችኋለሁ።
ይኸው እንደዚህ እኔ በጣባ ላይ አድርጌ ስጎውን አውጥቼዋለሁ። ከዛ ደግሞ ህልበታችንን ደግሞ እሱንም በማቅረቢያ ላይ አድርጌ አቅርቤ ደግሞ እንቀምሳለን ማለት ነው። ያው እንደዚህ አድርጌ አቅርቤዋለሁ። ከዛ እንጀራ ላይ እንደዚህ እናደርገውና ከፈለግን ደግሞ እንጀራ ላይም ሳናደርግ ትንሽዬ ሳህን ከስርም አድርገን እንጀራው ላይ ማለት ነው ማድረግም እንችላለን። ከዛ መሀሉን ትንሽ እንደ ገንፎ ማለት ነው ከፈከፈት ነገር አድርገን ስጎውን መሀል ላይ አድርገን ነው የምንመገበው። ይሄው በጣም የሚያምር ቆንጆ ህልበት ነው የሰራ ነው። ሞክሩት፣ በእውነት በጣም ነው የሚጣፍጠው፣ ተወዱታላችሁ። ስጎን በደንብ አድርጋችሁ ደግሞ መስራት ያው ይጠበቅብናል። እኔ እንግዲህ ቀምሼ ነው ማሳያችሁ። ልዩ ነው ሽታው ራሱ የስጎ ራሱ ቆንጆ ነውና ሰርታችሁ ሞክሩት። ስለ ሁሉም አመሰግናለሁ። ዛሬም እንግዲህ ስራዬ ከተመቻችሁ ላይክ አድርጋችሁ አበረታቱኝ። በሚቀጥለው እንግዲህ በሌላ ስራ ደግሞ እንገናኛለን። ስለ ሁሉም አመሰግናለሁ። እግዚአብሔር ይስጥልኝ። ቻው